እናታችሁ የኢትዮጵያ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደሞዝ አይከፈለኝም 9 ወር ሆኗል እና በየቦታው ነው የሚያሰሩ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራው ነው እና ኢትዮጵያ ቢሮን ካንተ ውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ ነው እያለቀስኩ ነው ያለው። እባካችሁ ኢትዮጵያውያኖች እባካችሁ ድረሱልኝ። ያለሁት ሳውዲ አረቢያ አራራ አካባቢ ነው። አራር ሞርጭ አካባቢ ነው። እባካችሁ ድረሱልኝ። ነው እንግዲህ ሊገሉኝ ነው። ስልክ ቁጥር ተከልክያለሁ፣ ደሞዜን ተከልክያለሁ። ምንም ያልተከለከልኩት ነገር የለም። እባካችሁ ድረሱልኝ። የመጣሁት መርሃባ ኤጀንሲ ነው። ወሰን ጌታ ወቀባላለሁ። ትውልዴ ደወሎ ነው። ተንታ ወረዳ 015 ጫጫ ቀበሌ። ሀቢቢ ሰላሙ አለይኩም ወራህመቱላህ ወበረካቱ። ኢነ ሊላህ ወኢነ ኢለይሂ ራጂዑን። በምስል የምታዩት እህታችን ከዲጃ ትባላለች። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ የማይሙናሽ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። በጣም ጠፍቻለሁኝ። በቪዲዮ እንደዚህ ያው ዘልቄ አላውቅም። ዛሬ እንግዲህ ከብዙ መጥፋት በኋላ የተከሰብኩት በጣም የሆነ ነገር ተሰምቶኝ በጣም ከፍቶኝ ነው እና በጣም ተናድጃለሁ። ሀቂቃ ድምፄ በደንብ አይሰማም፣ ይቅርታ። ማይክ ምናምን ስላልተጠቀምኩ ለዛ ነው። ኢንሻአላህ እያስተካከልኩኝ እሄዳለሁኝ። ዛሬ እንግዲህ በጣም ተናድጃለሁኝ። ስሜታዊ ላለመሆን ኢንሻአላህ እሞክራለሁኝ። እሱ ምንድነው እችን 15 ቀን ላይ እችን ወር ላይ በጣም ብዙ ቪዲዮ እያየሁ የነበረ በቲክቶክም እንደዚሁም ደግሞ በዩቲዩብም በፌስቡክም እያየሁ ነበር እና በጣም ተናድጃለሁኝ። በጣም ተሰምቶኛል ሀቂቃ ማለት ነው። እሱም ምንድነው በአረብ ሀገራት ብዙ ልጆች ብዙ ወጣቶች እየሞቱና እንደዚሁም ደግሞ እየቆሰሉ እየተደበደቡ ገንዘባቸውንም እየተቀሙ ነው ያሉትና ያ ነገር ሀቂቃ በጣም አሞኝ በጣም ተሰምቶኝ ነው እና ሀቂቃ አቅም ቢኖረኝ የሆነ ነገር ባደርግ በጣም ደስ ይለኝ ነበረ ማለት ነው። ነገር ግን እኛ ድምፅ ከመሆን ውጭ ምንም የምናደርገው ነገር የለም ማለት ነው። በተለይ ደግሞ እኛ ሳዑዲ አረቢያ ላይ የምንኖር ልጆች ምንም ያክል እንኳ ህጋዊ ብንሆንም ህጉ እዚህ እንደ ዱባይ እንኳ አይደለም። የዱባይ ህግና የሳዑዲ አረቢያ ህግ በጣም እጅግ ልዩነት አለው፣ 50% የሚሆን ማለት ነው። ምንም ማድረግ አንችልም። ህጋዊ ሆነን እንኳ ለዜጎቻችን ድምፅ መሆንም ወይንም ደግሞ የሆነ ነገር ልናደርግላቸው አንችልም ማለት ነው። ድምፅ መሆን የምንችለው አንድ ለኢትዮጵያ መንግስት እንዲደርስላቸው ኤምባሲ እንዲደርስላቸው እንጂ ለዛ ሀገር እንደዚህ የሆነ ነው ብለን ለዛ ሀገር መንግስት መናገር አንችልም ማለት ነው። ምክንያቱም እኛም ያለነው በቋፍ ነው፣ ምንም ያክል ህጋዊ ብንሆንም ማለት ነው። ምክንያቱም ከኛ አረቦች በተለይ ሳዑዲ አረቢያ አልሐምዱሊላህ እየተረዘቅንባት ነው። ሴት ልጅ በጣም እጅግ የምትከበርበት ሴት ልጅ የማትበደልበት ሀገር ነው። ነገር ግን ለዜጎቻችን እንደዚህ ተናውተን እንደዚህ ለመናገር የሆነ ነገር ለመናገር አንችልም ማለት ነው። ምክንያቱም ከኛ ትንሽ የሰበብ ስለሆነ የሚፈልጉት እንግዲህ ብዙ ነገር ማስተካከል የሚችሉት ዜጎቻችንን መጠበቅ ያለባቸው ሌላው ሰው ሳይሆን ኤምባሲው ነበረ ማለት ነው። ኤምባሲው ደግሞ የኢትዮጵያ ኤምባሲ ሀቂቃ ማለት ነው። ኢንሻአላህ እኔ ያው ማለት በጣም የምናደድበት ነገር ስለሆነ እስቲ ተራራጋግቼ ለመናገር እሞክራለሁ ኢንሻአላህ። እኔ ለምን እንደሆነ አይገባኝም። ቢሮ ላይ ለምን እንደተቀመጡ አላቅም። ደሞዝ አይከፈላቸው ይባል ታለ ደሞዝ ቢሮ ላይ ማንም የሚቀመጥ ሰው የለም። ነገር ግን ደሞዝ እየበሉ
መንግስትን በአግባቡ እየሰራን ነው እያሉ ደመወዝ እየተቀበሉ ለዜጎቻቸው የማይቆሙ ለዜጎቻቸው ጭራሽ የማይሰማቸው ስራቸውን በአግባቡ የማይሰሩ ናቸው የኢትዮጵያ ኤምባሲ ማለት ነው። ይሄንን ልል የቻልኩት እኔ የሆነ ችግር ደርሶብኝ ሳይሆን በጣም ብዙ ልጆች ችግር እየደረሰባቸው ነው ያለው በሳዑዲ አረቢያ ላይ ማለት ነው። እሱም ደግሞ ሶሻል ሚዲያ ላይ እየወጡ እያወሩ ነው። 50% እንደው ውሸት ነው እንኳን ቢባል 50% ውሸት ነው እንኳን ቢባል 50% ውሸት ሊሆን አይችልም። እየወጣን ተሰቃየን እያሉ ሚዲያ ላይ ራሳቸውን አውጥተው ራሳቸውን አጋልጠው ሊያለቅሱ በፍጹም አይችሉም። በዚህ ሳምንት እንኳን በሙቪ ሚዲያ ላይ ስንት ሴቶች በኤጀንሲ እየተሰቃየን ነው እያሉ በአረቦች ተሰቃየን፣ ኤጀንሲዎቹ አስገብተውን ሲያበቁ ኤጀንሲዎቹም ኤምባሲዎቹም ስልክ የሚባል አያነሱልንም፣ ተሰቃየን፣ አውጡን እባካችሁ እርዱን እያሉ እንደውም እንኳን ከኤምባሲ ይልቅስ ቲክቶክ የሚሰሩት እነ ሙቪ ሚዲያ እንደዚህ ያሉት ናቸው መድረስ ያዙላቸው። ኤምባሲ ላይ ተደውሎላቸው እምቢ ሲሏቸው ወደ ሶሻል ሚዲያ ይወጣሉ። ሶሻል ሚዲያ ደግሞ ሁሉም ሲጮህባቸው ሁሉም ህዝብ ሲጮህባቸው ኤምባሲዎች እንደገና ይደርሱላቸዋል ማለት ነው። ለምን? ከህዝብ በፊት እኮ ቀድመው መገኘት የነበረባቸው ቀድመው ለዜጎች መድረስ የነበረባቸው ኤምባሲ ነበሩ። ምክንያቱም ሆነ ብለው ለዚህ ስራ ስለተቀመጡ። ነገር ግን ያ ይሆን አይደለም። ምናልባት ይሄ ቪዲዮ ያው ለቁም ነገር ሲሆን ሰው ማያየውም ሸር አይደረግም ምንም አይደረግም። ሁላችንም አብሶ አረብ ሀገር ያለ ልጆች ለቀልድ ሲሆንና ለስድብ ሲሆን ብቻ ነው የምናያቸው ሸር የምናደርገው። ሳውዲ አረቢያ ያላችሁ የቤት ሰራተኞች ወይም ሸቃሎች በሙሉ ሁላችሁም በሚባል ደረጃ ይሄ ቪዲዮ ከደረሳችሁ ሁላችሁም ሸር እያደረጋችሁ ኤምባሲ ጋር አድርሱ። ሳውዲ አረቢያ ላይ የተቀመጣችሁ የኤምባሲ ተወካዮች ስራችሁ ምን እንደሆነ ሊገባኝ አልቻለም። ሰሞኑን ሞተች የተባለችውም ራሷን አጠፋች የተባለችውም እዚህ ሀገር ነው። ተደበደብን፣ ገንዘባችንን አንሰጣላችሁ። እንግዲህ በስንት ዓመት አንድ ጊዜ አንዲት ልጅ መታ ገንዘቧን ስታስመልሱላት እንደዛ እንደምታራግቡት ሁላ ማለት ነው ኤምባሲ የምትሰሩት ደግሞ ነገ ጧት ይች እንግዲህ ከለከላል የሆነ ነገር እንደምታራግቡት 30 በቃ የኤምባሲው ሰራተኞች በሙሉ ፎቶዋን እየለጠፋችሁ እንዲህ እንደምታሯሩጡት ሁሉ እነዚህ ተበደልን የሚሉ ልጆችም አሁን የሚያለቅሱ አሁን ራሳቸውን የሚያጠፉ ልጆችም ለነዛም ቁሙላቸው። በነገራችን ላይ ሌላ ዓለም ላይ ተቀምጣችሁ ይሄ ሀገር የመጥፎ ሀገር ነው ያላችሁ ለምታወሩ ሰዎች አንድ ነገር ልንገራችሁ። ከኛ ከአጂነብዩ በበለጠ ከኛ ከየትም ሀገር ተጠራቅመን እዚህ ሀገር ከምንኖረው ሰዎች በበለጠ የሀገሩ ዜጋ ህጉን ይፈራል፣ የሀገሩ ዜጋ ህጉን ያከብራል። ስለዚህ እናንተ የምታለቅሱ ልጆች ወይም ደግሞ ራሳችሁን የምታጠፉ ልጆች ምክንያታችሁን በስነ ስርዓት የት እንዳላችሁ ሁሉ ነገር ተናግራችሁ እዚህ ላይ አስቀምጡ። ቢያንስ እንኳን ሰው እንዲረዳችሁ ትሆናላችሁ። መታችሁ ያለቀሳችሁ የት አካባቢ እንዳላችሁ እንኳን የማትናገሩ ልጆች አላችሁ። ብቻ ሳውዲ አረቢያ መሆናችሁን እየተናገራችሁ። ስለዚህ ኤምባሲ የምትሰሩ ሰዎች እባካችሁ እነዚህን ሁሉ ቪዲዮዎች ሰብስባችሁ እነዚህ የሚያለቅሱትን ልጆች ቪዲዮአቸውን ሰብስባችሁ ለሚመለከተው አካል አድርሱ። በቃ ሌላ እኮ ምንም አይጠበቅባችሁም። እንደ ድሮ እኮ አይደለም። አሁን እንደ በፊቱ የሚያስፈራ ነገር የለም። እናንተ ሰው ከሆናችሁና ሰብአዊነት ከተሰማችሁ ብዙ ነገር መቀየር ትችላላችሁ። ኤጀንሲዎችም እንደዛው እናንተም ሲደውሉላችሁ አንስታችሁ በስነ ስርዓት አናግሯቸው ልጆቹን። እንዴ እናታችሁ የኢትዮጵያ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደግሞ ሳይከፈለኝ 9 ወር ሆኗል እና በየቦታው ነው የሚያሰሩ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ
ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራሁ ነው ያለው እና ኢትዮጵያ ቢሮ እንኳን ደውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ እኔ እያለቀስኩ ነው ያለው። እባካችሁ ድረሱልኝ፣ እባካችሁ እኔ እየሞትኩ ነው ያለው። ብዙ ነገር ኢትዮጵያ ሄጄ አውርቼ ነበር። እንግዲህ ከዚህ ሁሉ እየመቱኝ ምን እያደረጉኝ፣ እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ በእናታችሁ። እኔ ያለው በጣም ችግር ውስጥ ነው እና ከዚህ ብቻ አውጡኝ እባካችሁ። እና ሳውዲ አረቢያ ነው ያለው። ሐባቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እቺ ልጅን እንግዲህ እንደሰማችሁት ነው በጣም በሚያሳዝን ሁኔታ እንግዲህ ያው 9 ወር ሙሉ ደሞዝ አታገኝም። በደል ስቃይ እየደረሰባት ነው። የላካትን ኤጀንሲ እንግዲህ ደውላ ብትነግራቸውም መብት ሊሰጣት አይፈልጉም። ብዙ ነገር ጥላለች። ግን እኔ ጥያቄ እስከ መቼ ነው እህቶቻችን እንደዚህ እያለቀሱ መከራ ላይ ስቃይ ላይ እስከ መቼ ነው እንደዚህ? እስከ መቼ ነው? ከዚህ በፊት እህቶቻችን ተገደሉ። በደል እየደበደበ እዛ መክተብ ሳውዲ ላይ ቀጥቅጦ እየገደላቸው እየተደፈሩ እስከ መቼ ነው? ለምንድነው ሀገራችን ላይ የሰራተኞች ማህበር ላይ እዛ አንድ ቴሌፎን ቁጥር ደውለው ሸክዋቸው የሚያቀርቡበት ያጋጠማቸውን ችግር ደውለው የሚናገሩበት? ለምንድነው አንድ ስልክ ቁጥር ማይደረግላቸው? ለምን? ይሄ ኤጀንሲ ይልካቸዋል። ሲልካቸው 100,000 80,000 40,000 ይቀበላል። ገንዘቡን እስከሚያገኝ ድረስ መቼም ይሄን እናደርግላችኋለን፣ እዛ ስትሄዱ ችግር ሲኖር ደውሉልን፣ እኛ ሴትዮዋ እናገረታለን፣ እዚህ አረብኛ አስተርጓሚ ያለን፣ ብዙ ነገር ቃል ይገብሏቸዋል። ግን ልጆቹ እዛ ደርሰው ስቃይና መከራ አሰሪዋ ስትደበደባት ስንት ነገር ሲደርስባት ደውለው ስልክ አይነሱላቸው፣ መብት አይሰጧቸው። ስትሄዱ 2 ልብስ ብቻ ይዛችሁ ሄዱ፣ ልብስ አያስፈልጋችሁም እዛ ይሰጣችኋል ይባላሉ። ልጆቹ እዛ ከሄዱ በኋላ ልብስ የላቸውም። ስቃይ ላይ ሴቶች ናቸው። የወር አበባ አለ። ስንት እህቶቻችን ናቸው እኔ ጋር እየደወሉ እንግዲህ የወር አበባዬ እንኳን ሞዴስ መግዣ እንኳን የለኝም፣ ልብሴን እየቀደርኩ በጨርቅ ነው የምጠቀመው እያሉ ስንት እህቶቻችን ነው። አረባካችሁ ለነዚህ እህቶቻችን መብት ያስፈልጋል። ሀገራችን ላይ እንግዲህ የሆነ ነገር መብት መደረግ አለበት። መንግስት ለነዚህ እህቶቻችን መብት ይስጣቸው። እናንተም ገብታችሁ ሐሳባችሁን በኮሜንት አስቀምጡ እህቶች።